ደስታ ነው። ደስታውን ለምን የሁላችንም አናደርገው? ሞሃ ከሰኔ 3 ጀምሮ ባለድል የሚያደርገውን ዕጣ አዘጋጅቷል። ከእርሱ የሚጠበቀው የፔፕሲ ምርቶችን መጠጣት ከዛም ቆርኪውን መፍ አባይ ኤክስኪዩቲቭ መኪኖች ሌሎች ከ1 ሚሊዮን በላይ ሽልማቶች ተዘጋጅተዋል። በፔፕሲ እርካታ በሽልማቱ ደስታ ዓለም ዋንጫን የተመለከቱ ዜናዎች ከዚህ እንደሚከተለው ይቀርባሉ። ዛሬ በተደረገ የዓለም ዋንጫ ጨዋታ ጀርመን በሰርቢያ ያልተጠበቀ የ1-0 ሽንፈት አጋጠማት። አሜሪካና ስሎቬኒያ ሁለት አቻ ተለያይተዋል። ጨዋታዎቹ ምን ይመስላሉ? አብረን እንከታተል። የአፍሪካ ምድር ለአውሮፓውያኑ ገናናዎች አልተመቸም። ስፔንና ፈረንሳይ በስዊዘርላንድና ሜክሲኮ ተደቁሰዋል። ዛሬ ደግሞ መላው ጀርመንን በአንድ ግራ ያቆመ ሽንፈት በሰርቢያውያን እጅ ቀምሰዋል። ዮአኪም ሎው ንዴታቸውን መቆጣጠር ተስኗቸዋል። ቀኑ የጀርመናውያን አልነበረም። በ36ኛው ደቂቃ ክሎዝ በቀይ ወጣ። በ37ኛው አንገት አስደፊው ግብ በሚላን ዮቫኖቪች ተቆጠረ። የፖዶልስኪ ፍጹም ቅጣት ምት መሳት የመጨረሻው ውድቀት ምልክት ሆነ። And an enterprising cross from the Serbians. The header, free header is one, and this should be a goal. Yes, it is. And the goalkeeper saves it. እንዲህ አይነት ጭንቀት ውስጥ መግባት አልፈልግንም። ቢሆንም ግን ወደ ቀጣዩ ዙር ማለፋችን ጥርጥር የለውም። ዳኛው ተገቢ ውሳኔ አልሰጡም። ዮአኪም ሎው አስተያየታቸውን ሰጥቷል። ፖዶልስኪ የሳተውን ፍጹም ቅጣት ምት አስደንጋጭ ቢሆንም በሁለተኛው ግማሽ ተጫዋቾች ያሳዩት ጥረት የሚደነቅ ነው ብሏል አሰልጣኙ። ጀርመን ከ1986 ዓለም ዋንጫ በኋላ በምድብ ጨዋታ ስትሸነፍ የመጀመሪያዋ ነው። በተቃራኒው የቤልግሬድ እግር ኳስ አፍቃሪዎች ጮቤ ረግጠዋል። እድለኛ ልንባል እንችል ይሆናል፣ ግን ያሸነፈው ምርጡ ቡድን ነው። አንድ ሰርቢያዊ ደጋፊ አስተያየት። ጋና ሁለተኛውን ጨዋታ ከአውስትራሊያ ጋር ነገ እስክታደርግ ድረስ ጀርመን ምድቡን ትመራለች። ጀርመን ወደ ቀጣዩ ዙር ለማለፍ በሶስተኛ ጨዋታ ጋናን የማሸነፍ ግዴታ ውስጥ ገብታለች። አሜሪካ ፍታኙን ጨዋታ በሁለት እኩል ጨርሳለች። ጨዋታው በስሎቬኒያ 2-0 መሪነት ረጅም ደቂቃዎች ተጉዟል። በአሜሪካና በሽንፈት መካከል 8 ደቂቃዎች ሲቀሩ የአሰልጣኙ ልጅ ማይክል ብራድሌ የቁርጥ ቀን ደራሽ ሆኗል። Michael Bradley making his father smile and justifying his decision why. ቫልተር ቢርሳና ዝላታን ስሎቬኒያን ለ2-0 መሪነት አብቅቷል። ጨዋታው በዚህ ውጤት ቢጠናቀቅ ኖሮ ስሎቬኒያ ወደ ቀጣዩ ዙር ማለፏ እርግጥ ይሆን ነበር። ማሊያዊው ዳኛ የአሜሪካን ሶስተኛ ጎል ሽሯል። ዳኛው ለምን ግቧ እንዳላጸደቀ አሁንም ድረስ አልገባኝም ብሏል ቦብ ብራድሌ ከጨዋታው በኋላ። ያም ሆነ ከ2-0 አቻ መሆን ለቻሉ ተጫዋቾቻቸው ምስጋና አቅርበዋል። በተለይ ለልጃቸው ማይክል ብራድሌ በዛሬ ምሽቱ የአልጄሪያና የእንግሊዝ ጨዋታ በሱዳን የግብጽ ብሔራዊ ቡድን ያሸነፍንበት ስሜት አብሮን ይሆናል ሲሉ የአልጄሪያ ተጫዋቾች አስተያየታቸውን ሰጥተዋል። የእንግሊዝ ተጫዋቾች አሰልጣኙ ፋቢዮ ካፔሎ ለዓለም ዋንጫው ፍጻሜ ያደርሱናል ሲሉ ተናግረዋል። ዮናስ ኃይለ መስቀል በምድብ ማጣሪያ መክፈቻ ጨዋታ በበረኞቻቸው ስህተት ዋጋ የከፈሉት ሁለቱ ሀገራት የሞት ሽረት የሚባል ትግል በምሽቱ ጨዋታ ያደርጋሉ። አሰልጣኝ ፋቢዮ ካፔሎ ግብ ጠባቂ ሮበርት ግሪን በምሽቱም ጨዋታ ቦታውን እንደማያጣ ጠቁመዋል። የአልጄሪያው ፋውዚቻዎች ግን አሰልጣኝ ራባሳዳን ቢፈቅዱም ጉልበቱ ላይ ያጋጠመው ጉዳት ከመሰለፍ እንደሚያግደው ይጠበቃል። በእንግሊዝ በኩል አማካኙ ጋሬት ባሪ ከ6 ሳምንታት ጉዳት ተመልሷል። የሊቨርፑሉ ጂሚ ካራገር በተከላካይ መስመር የተጎዳውን ሌዝሊ ኪንግ ይተካል ተብሎ ይጠበቃል። ከዚህ ባሻገር አሰልጣኝ ፋቢዮ ካፔሎ በአጥቂ መስመር በኤሚል ኤስኪ ቦታ የቶተናሙን ጀርሜን ዴፎ ይቀይራሉ ተብሏል። ሁለቱ ሀገራት ከዚህ ቀደም አንድም ጊዜ በእግር ኳስ አልተገናኙም። አልጄሪያ 82ኛው እንግሊዝ በእግር ኳስ የምትገጥማት አዲስ ሀገር ትሆናለች። እንግሊዝ ከአፍሪካ ሀገራት ባደረገቻቸው 15 ጨዋታዎች መልካም ታሪክ አላት። 11ዱን አሸንፋ በአራቱ አቻ ወጥታለች። ከዚህ ባሻገር በአልጄሪያው ጨዋታ ሽንፈት ካልቀመሰች ከ1966 እስከ 1970 ያዘችውን በ7 ጨዋታ ያለመሸነፍ ሪከርድ ደግማለች። ከ2006 በኋላ የከፋ በተባለለት የብሔራዊ ቡድን ሪከርዱ በ6 ጨዋታ አንድም ጎል ያላስቆጠረው ዋይኒ ሩኒ ከዚህ በኋላ ለማንም አንመለስም ብሏል። በዛሬው ዕለት 64ኛ ዓመት ልደታቸውን የሚያከብሩት ፋቢዮ ካፔሎ ለዋንጫ ያደርሱናል ሲል ጂሚ ካራገር ተናግሯል። ግብጽን በጥሎ ማለፍ አሸንፈው ለዓለም ዋንጫ ያለፈው አልጄሪያ ከዚህ ቀደም 16 ጨዋታዎችን ከአውሮፓ ሀገራት ጋር አድርጓል። በ2006 ታህሳስ ሩማንያን ያሸነፈበት ጨዋታ ብቸኛ ድሉ ሆኖ ተመዝግቧል። የበረሃ ቀበሮቹ 17 ፈረንሳይ ውስጥ የተወለዱ ተጫዋቾችን በቡድናቸው ውስጥ አካተዋል።
የትላንት ምሽቱ የፈረንሳይ ብሔራዊ ቡድን ሽንፈት የአሰልጣኙ ስህተት መሆኑን ዚኔዲን ዚዳን ተናገረ። ሜክሲኮ በጨዋታው የተሻለ እንቅስቃሴ እንዳደረገችም ተናግሯል። ምስራች ይርኮ በ19ኛው የዓለም ዋንጫ በምድብ አንድ የተካተተችው ፈረንሳይ ትላንት በሜክሲኮ መሸነፏን ተከትሎ ወደ ቀጣዩ ዙር ማለፏ አጣብቂኝ ውስጥ ገብቷል። በ1998 ያስተናገደችውን የዓለም ዋንጫና የ2000ን የአውሮፓ ዋንጫ ያሸነፈችው ፈረንሳይ ዘንድሮ ባደረገችው ጨዋታ በአንዱ አቻ ስትወጣ በአንዱ ሽንፈትን አስተናግዳለች። በተጋጣሚዎቿ ላይም አንድም ጎል ማስቆጠር አልቻለችም። የቀድሞ የፈረንሳይ ተጫዋች ዚነዲን ዚዳን በትላንትናው ጨዋታ የተሻለው ቡድን አሸንፏል ብሏል። በፈረንሳይ በጣም አዝኛለሁ፣ ምክንያቱም አንድም ጥሩ የጎል ሙከራ ሳያደርጉ አምሽተዋል። ሜክሲኮዎች በዘንድሮ የዓለም ዋንጫ ጅማሬ አንስቶ የተሻለ እንቅስቃሴ አድርገዋል። ትላንትም በፈረንሳይ ላይ ሙሉ የበላይነትን አሳይተው አሸንፈዋል ሲል ተናግሯል። አሰልጣኙ ራይሞንድ ዶሚኒክ የቦርዶን የመሀል ተጫዋች ዮሃን ግሩኮፍን በተቀያሪ ቦታ ማስቀመጣቸው ተገቢነት የለውም ብሏል ዚዳን። እንደኔ አመለካከት አሰልጣኙ ዮሃን ግሩኮፍን በጨዋታው አለማካተታቸው ክፍተትን ፈጥሮባቸዋል። እናም በቀጣዩ ጨዋታ ሊያስቡበት እንደሚገባ ጠቁሟል። ለበለጠ መረጃ www.erta.gov.et ይጎብኙ። አፍሪካዊቷ አልጄሪያና እንግሊዝ ዛሬ ምሽት ከ3 ሰዓት ከ30 ጀምሮ ወሳኝ የምድብ ጨዋታቸውን ያደርጋሉ። ይህንን ጨዋታ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በቀጥታ ወደ እናንተ ያስተላልፋል። ለምሽቱ ያልናቸው የዓለም ዋንጫ ዜናዎች እነዚህ ነበሩ። ወደ መሰለማ